ዓለም ዋንጫ በቶሮንቶ ምን እንደሚመስል አሳያችኋለሁ። አዳነች አቤቤ እንደዚህ በትልቅ ስክሪን ቁጭ ብለን እንድናይ ማለት ነው። ስታዲየም ውስጥ ገብቶ ለማየት እንግዲህ በአንድ ሰው $2500 ኦር $1750 ነው። ማሊያ ነገር ግን መልበስ ነበረብኝ። የምር በቃ እንዳለ በአዳዲስ ሰው ተጥለቅልቋል ነው የምላችሁ። ሰላም ጉድ የዩቲዩብ ተከታታዮች እንዴት ናችሁ? እንደምታወቀው ዩኤስ ሜክሲኮ እና ካናዳ ላይ ነው ዛንድሮ እየተካሄደ ያለው ዓለም ዋንጫ። ሙሉ የከተማውን ቫይብ ቀይሯል ነው የምላችሁ። የዓለም ዋንጫው ዛንድሮ በጣም ደስ ይላል። አሳያችኋለሁ። አብረን ዳውንታውን እንሄዳለን። አብራችሁኝ ሁኑ። ስታዲየም ውስጥ ገብቶ ለማየት እንግዲህ በአንድ ሰው $2500 ኦር $1750 ነው። ይሄ ኤክስፔንሲቭ ነው እውነት ለመናገር። ለዚህ ጨዋታ መግባት ይሄን አይል ከፍለው ላይክ አይገባም ወይ በጣም የምወደው ቲም ሲጫወቱ ወይ ገባለውኝ ወደ ውስጥ። ግን የት ወስጄ ያሳያችኋለሁ መሰላችሁ? ላይክ ቶሮንቶ ውስጥ የቶሮንቶ ከንቲባ ያዘጋጀው አለ የከተማው ህዝብ እንዲያይ ብለው በስክሪን አዘጋጅተዋል። እንዲሁም ደግሞ ለወጣቶች ደግሞ ሚኒ ስታዲየም ወይ ደግሞ ሚኒ ስታዲየም አይደለም አክቹሊ ክረምት ላይ በረዶ አድርቆ ለመንሸራተቻነት፣ በጋ ላይ ደግሞ እንደዚህ አድርጎ ነው ለወጣቱ ያዘጋጁት። እዚህ ጋር ነው ወጣቶቹ እየተጫወቱ ያሉት ኳስ። እንዲሁም ደግሞ በትልቅ ስክሪን እዛ ጋር ደግሞ ኳሱ እየታየ ነው። አብረን ሄደን እናየዋለን ማለት ነው። በጣም ነው ደስ የሚለው። ላይክ እንደነገርኳችሁ ሙሉ የከተማው ቫይብ ነው የተቀየረው ሙሉ ማለት ነው። በጣም ነው ደስ የሚለው። አዳዲስ ሰው ቪዚተሮች በጣም እየገቡ ነው ያሉት። ባይ ዘ ወይ በዚህ አጋጣሚ ቪዛ መጠየቅ ትችላላችሁ በዚህ ሰዓት ማለት ነው። ኳስ እጄ ላይ ነው ብላችሁ ዶክመንታችሁን አቀነጃጅታችሁ ብትጠይቁ ቪዛም የማግኘት እድላችሁ እጅግ በጣም ከፍተኛ ነው በቪዚተር ማለት ነው። እዩት። በጣም ነው የሚያምረው እዚህ ያለው ቫይብ። ቶሮንቶ ውስጥ እንግዲህ እንደዚህ ነው ደስ የሚለው። እዚህ ቦታ ላይ ኢቭን ዊንተር ላይ እንኳን እንደዚሁ ነው። በረዶ እዚህ ጋር ለመንሸራተቻነት ይደረግና ቀውጢ የሆነ መጫወቻ ነው የሚሆነው ማለት ነው። ይሄ እቺን ቦታ ማንም ሰው ያውቃል። ቶሮንቶ ሲባል እቺን ቦታ ነው የቀረጹ ፖስት የሚያደርጉት ኤቭሪዌር። ይኸው ኳስ እንደዚህ ነው ህዝቡ ተሰብስቦ እዚህ ጋር የሚያየው። ይኸው እዚህ ጋር ነው በስክሪን የቶሮንቶ ከንቲባ ባዘጋጀችው የቶሮንቶ አዳነች አቤቤ እንደዚህ በትልቅ ስክሪን ቁጭ ብለን እንድናይ ማለት ነው። እንደዚህ ህዝቡ ቁጭ ብሎ ነው እያየ ያለው። yes ዩኤስ አስቆጥረዋል። USA ይሄ ኢትዮጵያዊ አይመስልም? ደስ ሲል አምልጦኝ ነበር እናንተን እያሳየዋችሁ። ህዝቡ እንዳለ የዩኤስ ደጋፊ ነው ማለት ነው። እናሳ ፓራጓይ እና ዩኤስ ነው እየተጫወቱ ያሉት። ፓራጓይ እና ዩኤስ በጣም ተያይዞታል። በጣም ነው ደስ የሚለው እና ሌላ ነገሮችን ምን ላሳያችሁ መሰላችሁ? በቃ እንዳለ በአዳዲስ ሰው ተጥለቅልቋል ነው የምላችሁ። ሌላኛው ደግሞ በእናታችሁ ሳልነግራችሁ በጣም አብዛኞቹ በቀደም ካናዳ እንዴት መምጣት ይቻላል ብዬ በሰራውላችሁ ላይ አብዛኛው ላይክ ምን ብዬ ልንገራችሁ፣ ሁሉም ሰው ማለት ይቻላል እየመጣችሁ በኢንስታግራም እያወራችሁ ነው። አይጂ ላይ ለምታወሩኝ የመለስኩላችሁ ልጆች አላችሁ፣ እናንተን እያወራዋችሁ ነው። ያልመለስኩላችሁ ልጆች ደግሞ እንዲሁም ደግሞ ቴክስት ያቆየውባችሁ ልጆች እጅግ በጣም ሶሪ። ይሄው እንደዚህ ዝቅ ብዬ ይቅርታ ጠይቃችኋለሁ። ግን ደግሞ ምንድነው መሰላችሁ አሁን ቪዲዮ ሰራላችኋለሁ ለሁሉም 3 ቪዲዮ ሰራላችኋለሁ በቅርቡ ማለት ነው። ቪዲዮ ሰራላችኋለሁ። ትንሽ ቢዚ ሆኜባችሁ ነው። ዓለም ዋንጫ ቫይብ አሁን እሱ ላሳያችሁ።
እዚህ ጋር ደግሞ ኳስ የሚጫወቱበት ውስጥ ገብቼ ነው። ወጣቱ ይፍታታል ይጫወታል ነው የምላችሁ። እዚህ ጋር ስክሪን ተለጥፎላቸው በስክሪን እየተከታተሉ የዓለም ዋንጫውን ከዛ በኋላ ደግሞ የራሳቸውን ኳስ ደግሞ እዚህ ጋር ይጫወታሉ። እቺ ሚኒ ስታዲየም ወይ ደግሞ ማዞተሪያ ነው የሚባለው አዲስ አበባ ላይ እንደዚህ አይነት ቦታዎች ልክ ዊካንስ ላይ ማዞተሪያ ማለት ትችላላችሁ። እንደዚህ ነው እዚህ ጋር የሚጫወቱት። ከዛን እዚህ ጋር ፊት ለፊት ላይ ደግሞ ያሁን ያሳየዋችሁን ስክሪን ላይ ኳሱን በትልቁ እየተከታተሉ ማለት ነው። ምክንያቱም ብዙ ሰው አፎርድ አያረግም ውስጥ ገብቶ ለማየት 2000 ምናምን ነው የምትከፍሉት ስቴዲየም ለመግባት። እሱን ወይ የዋንጫው ቀን ወይ ደግሞ ትልቅ ክለብ የምንደግፈው ሲሆን ነው። የዛሬው ይለያል። ባይዘው ሙሉ ከተማዋ በአንድ እግር ቆማለች። ምክንያቱም ዩኤስ ነው የሚጫወተው። አብዛኛው ካናዲያን የሚደግፉት ዩኤስ ነው። ዩኤስም ደግሞ ካናዲያን ሲጫወት ለካናዲያን ነው የሚቆሙት። ቢኮዝ አንድ የሚያደርገን ነገር ምንድነው? ልክኛ we are African እንደምንለው we are North American like አሜሪካ ዩኤስ እና ሜክሲኮ አንድ የሚያደርግ ነገር አንድ ሀጉር ነች። ለዛ እርስ በራስ በጣም ነው የሚያሽቃብጡት ልላችሁ ፈልጌ ነው። እዚህ ጋር ደግሞ እያያችሁ ምናምን አንዳንዴ ከደበራችሁ መታችሁ ከራባችሁ እኔ ይደብረኛል ስርቤ ይረዳ ነው ከደበራችሁ ያልኩኝ ኤቭሪቲንግ አለ በቃ እዚህ ኤቭሪቲንግ ኳሱ ኤራራ ገብቶ ነበር ለትንሽ አስቆጥሮ ነበር። አሁንም ባይ ዘ ዌይ ዩኤስ አራ ዩኤስ ደብሊው ዩኤስ የምር ደግሞ የኛ ልጆች ናቸው እንደ ዩኤስ ውስጥ ሁለት ልጆች ኮፒ በቃ ኢትዮጵያኖችን ነው የሚመስሉት። ኢትዮጵያ ኦር ኤሪትሪያ ማሊያ ነገር ግን መልበስ ነበርብኝ የምር። ህዝቡ ማሊያ ለብሷል። እኔ ብቻዬን እንደ እብድ የምሄደው ሰው መሃል ማለት ነው። ለትንሽ አሁንም አራራራ ለትንሽ አሁን ለዜሮ ነው። 31 ደቂቃ ላይ ነው ያሉት። ኦልሞስት ሊያልቅ ነው። እስካሁን ዩኤስ እንደመራ ነው። ኦ ማይ ጋድ ለትንሽ እኔ ልቤ ተሰቀለ። ወይ ትኑን ልጨርሰው መጀመሪያ ኳስ ልቤ ተሰቅሏል ነው የሚላችሁ። ባይ ዘ ዌይ ማወቅ ያለባችሁ ነገር ህዝቡ በጣም እየተፍታታ ነው ያለው። በጣም ጥሩ ሰው ነው ባይ ዘ ዌይ። አሁን እረፍት ነው። እረፍት ወጥተዋል። ህዝቤ እንግዲህ ልበታተን ነው እስከ ከእረፍት በኋላ ነው ተመልሰን የምንሰበሰበው። ምን አባቱ ነው የሚጠራኝ ደግሞ ህዝቤ ኧረ ማሊያማ መልበስ አለብኝ። የካናዳ ማሊያ ግድ ይላል። All right, brother. Near you, which want to pick up these swallows. There's causing problems as well, opening up the space, I think, but all the sick and the rest. ጨዋታው እስኪያልቅ አብረን እንይና እየተመሰጥኩኝ ነው። ላይክ ቪዲዮ በትክክል እየሰራሁላችሁ ካልሆነ ይቅርታ፣ ራሴ ተስቤ ነው። ደግሞ ኳስ አቁሜያለሁ ምያለሁ። ታውቃላችሁ 2013 እንደ አውሮፓ ነው አቆጣጠር ኳስ አልፈልግም ብዬ ወጣሁበት ነው። ጭጋራዬ ተልጦ No, I'm recording for YouTube. Yeah, you can say something. Yo, what up, yo? ጨዋታው አልቋል። ባይ ዘ ዌይ በሁለት ለባዶ ነው የጨረሱት ፓራጓይ እና ዩኤስኤ። ሶ ደብሊው ዩኤስኤ ብለናል። በጣም ርቦኛል። እስኪ እዚህ ጎራ ገብዬ ደግሞ በርገር ልብላ እስኪ። በጣም ነው ራበኝ። ላይክ ይሄን ሁሉ ደቂቃ ቆሜ ነበር ሳይ የነበርኩት፣ ግን ምንም አልተሰማኝም በኳሱን በማይበት ሰዓት። አሁን ልክ ከጨረስን በኋላ በጣም ራብ ልሰማኝ ጀመረኝ ነው። እናንተ መኪናዬን የት ፓርክ እንዳረኩኝ ቅድም ፀሐይ እንዳይጠፋብኝ እያልኩኝ እየሮጥኩኝ አቁሜ ነው የወጣሁት። የቱ ጋር እንደሆነ ጠፋብኝ። የቱ ጋር ነው የሚሆነው? እሺ ወይ በቃ ግዴታ ወደ ውጭ ልወጣና
የቱ ደግሞ ልንገራችሁ ያልነገርካችሁ ቁልፍ አልወሰድኩም። ቁልፌንም እዛው መኪና ውስጥ ነው የረሳሁት። that means እንግዲህ ተስፋ አደርጋለሁ መኪና ውስጥ ትቼ እንደወጣሁኝ ያለበለዛ የት እንደጣልኩኝ ሁሉ አላውቅም። እውነት ወይ ጉድ ደርሻለሁ። መኪናዬን በመከራ አግኝቻለሁ በመከራ ማለት ነው። ግን ቁልፍ ከሌለ እሺ ኦፍ ተመስገን ተከፍታለች። በቃ እዚህ ውስጥ ነው ያለው ማለት ነው ቁልፉ። የት አለ ቁልፍ? yes ተከፈተ። በቃ ቁልፍም እዚህ ውስጥ ነው ያለው። ኦፍ ተመስገን 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 ተመስገን። በመጀመሪያ መኪናዬን ማግኘቴ በጣም ደስ ብሎኛል። ለማንኛውም ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ በሌላ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ፒስ አውት።